እሺ አሁን ደግሞ እንግዲህ የቻፕተር 1 ጥያቄዎችን ነው የምንሰራው። እዚህ ቻፕተር ውስጥ የወጡትን ጥያቄዎች እንግዲህ ከተለያዩ ዩኒቨርሲቲዎች አሰባስቤ ነው ያመጣውላችሁ። ከጥያቄዎቹም የምትማሯቸው ነገሮች ይኖራሉ። ሌሎች ቻፕተሩ ላይ ከቨር ያላደረግናቸው አንዳንድ ፖይንቶችን በጥያቄ መልክም የምናየው ይሆናል። ሁሉንም ከቨር አድርገናል። ነገር ግን አንዳንድ ዩኒቨርሲቲዎች ለየት ያሉ ጥያቄዎች ያወጣሉ። እነዛ ነገሮችን በደንብ የምናይ ይሆናል ማለት ነው በጥያቄ መልክ። ስለዚህ እነዚህን ጥያቄዎች እናንተ ሰራችሁ ማለት በደንብ ገባችሁ ማለት እዚህ ቻፕተር ውስጥ የመጣ ጥያቄ የመሳት እድላችሁ በጣም ዝቅተኛ ነው የሚሆነው። በዚህ መልኩ ነው የምንቀጥለው። ለሌሎችም ለቻፕተር 2 ለቻፕተር 3 ሌሎች ቻፕተሮች ደግሞ ትንሽ ሰፋ ያሉ ቻፕተሮች ናቸው። ይሄ ቻፕተር እንግዲህ እንደነገርኳችሁ ፕሪሊሚናሪስ ነው። ከዚህ በፊት ፊዚካል ኳንቲቲ ቬክተር ምናምን የሚሉት ነገሮች ስለሆኑ ጥያቄዎቹም ቀለል ያሉ ናቸው እና ቻፕተሩ ጠበብ ያለ ነው። ሌሎቹ ግን ሰፋ ያሉ ስለሆኑ ባይ ሌሰን የምናየው በየሌሰኑ ማለት ነው። አንድ ሌሰን እንማራለን ደን ጥያቄ። ይሄኛው ግን ጥያቄዎቹን እንደዚህ በአንድ ቪዲዮ በመጨረሻ ያመጣውበት ምክንያት ጠበብ ያለ ቻፕተር ስለሆነ ነው እንደነገርኳችሁ ማለት ነው። ጥያቄዎቹ ቀለል ያሉ ናቸው። ዩኒቨርሲቲዎች በምን አይነት መልኩ ጥያቄ እንደሚያወጡም በዚሁ የምታዩ ይሆናል ማለት ነው። ስለዚህ ጥያቄውን ከመስራቴ በፊት እናንተ ቀደም እያላችሁ እየሰራችሁ ራሳችሁን ቴስት ብታደርጉ አሪፍ ነው። ከመጀመሪያው ጥያቄ ነው የምንጀምረው። የመጀመሪያው ጥያቄ ቱ ቬክተርስ አር ጊቨን ባይ የኤ ቬክተር ኤንድ ቢ ቬክተር ተሰጥቷል። ዴን ፋይንድ ኤ ቬክተር ሲ ሰች ዛት ኤ ማይነስ ቢ ፕላስ ሲ ኢዝ ኢኳል ቱ ዜሮ ነው የሚለው። ቬክተር ኤ ተሰጥቷል፣ ቬክተር ቢ ተሰጥቷል እና ሲ ቬክተርን ፈልጉ ነው የሚለን። ምንድነው የተሰጠው? ኤ ማይነስ ቢ ፕላስ ሲ ዜሮ የሚያመጣ ቬክተር ስሩ ነው። ቬክተር ሲ ማን ቢሆን ነው የሚለው። አሁን ጊቭናችን ምንድነው? ኤ ማይነስ ቢ ፕላስ ሲ ምንድነው? ዜሮ ነው የተባለው። ስለዚህ ሲ ማለት ምን ማለት ነው? ቢ ማይነስ ኤ ማለት ነው አይደለ? እዚህ ጋር እንደምታዩት ይሄ ማይነስ ቢ ወደ ከኢኳል ሳይን በሚያልፍበት ጊዜ ፕላስ ይሆናል። ኤንድ ፕላስ ኤ ደግሞ ከኢኳል ሳይን ሲያልፍ ኤ ይሆናል። በዚህ መልኩ ነው የሰራ ነው። ላይክ እንደ ማቴማቲክስ ነው ትሪት የምናደርጋቸው እነዚህን ቬክተሮችን ማለት ነው። አሁን ቢ ቫሊዩ ላይ ኤንድ ኤ ቫሊዩ ላይ መተካት ነው። ሲ ኢዝ ኢኳል ቱ ቢ ስንት ነው የተሰጠን? ማይነስ አይ ፕላስ ጄ ፕላስ 4 ኬ ዜን ማይነስ ኤ ደግሞ ስንት ነው የተሰጠን? 4i ማይነስ 3j ፕላስ ኬ ነው የተሰጠን። አሁን ሲ እኩል ይሆናል ማይነስ አይ ፕላስ ጄ ፕላስ 4k ዜን ይሄ ማይነስ ሁሉም ቦታ ላይ ዲስትሪቢዩት ይሆናል። ማይነስ 4i ፕላስ 3j ማይነስ ኬ ይሆናል ማለት ነው። ሲ እኩል ይሆናል አሁን ማይነስ አይ እዚህ ያለኝ እዚህ ጋር ማይነስ 4i አለኝ። ስለዚህ ማይነስ አይ ማይነስ 4i ስንት ይሆናል? ማይነስ 1 ማይነስ 4 ማይነስ 5i ዜን ፕላስ ጄ አለኝ እዚህ ጋር ደግሞ 4j አለኝ። አንድ ሲደመር 3 4 ነው ፕላስ 4j ከዛ 4k ሲቀነስ 1k ስንት ነው? ማይነስ 3k ይሆናል ማለት ነው። ፕላስ 3k ይሄኛው ፖዚቲቭ ስለሆነ አሁን ይሄንን የሚሰጠኝ ማን ነው? ቢ ነው። ማይነስ 5i ፕላስ 4j ፕላስ 3k የሚለው ቢ ይሆናል ማለት ነው መልሳችን የመጀመሪያው። ሁለተኛው ደግሞ ዳሽ ሙላ ነው። ጥያቄዎች እንደነገርኳችሁ ከተለያየ ዩኒቨርሲቲ ስለሆነ ያወጣኋቸው ለዛ ነው አንዴ ምርጫ አንዴ ዳሽ ሙላ የሚሆነው። ያ ቢሆን ችግር የለውም። ስለዚህ ጥያቄው ምንድነው የሚለን? ኤ ተሰጥቷል አይ ፕላስ 2j ማይነስ ኬ፣ ቢ ደግሞ ማይነስ 3i ማይነስ ጄ ፕላስ ኬ ተሰጥቷል። ከዛ ኤ ዶት ቢን ፈልጉ ኤንድ ኤ ቬክተር ፐርፔንዲኩላር ቱ ኤ ኤንድ ቢ ፈልጉ ኤንድ ሲ ደግሞ ኤ ቬክተር ኦፍ ማግኒቲዩድ 4 ዩኒት ዊች ኢዝ ፐርፔንዲኩላር ቱ ቦዝ ኤ ኤንድ ቢ ነው የሚለው። ስለዚህ መጀመሪያው ጥያቄ ላይ ስንመጣ ለኤ ኤ ዶት ቢ ነው የምንሰራው። ኤ ዶት ቢ ማለት ምንድን ነው? እዚህ ጋር የኤ ቬክተር ተሰጥቶናል አይ ፕላስ 2j ማይነስ 2k ዶት ዊዝ ስንት ነው የሚለን? ማይነስ 3i ማይነስ ጄ ፕላስ 4k ማለት ነው። አሁን ዶት ፕሮዳክቱን ስንሰራ ምንድን ነው የምናደርገው? ኤ ዶት ቢ እኩል ይሆናል በሌክቸሩ እንዳየ ነው እዚህ ጋር የአይ ቫሊዩ ስንት ነው? ኦር የአይ ኮፊሽንት ስንት ነው? አንድ ነው። ስለዚህ አንድ ሲባዛ እዚህ ጋር ማይነስ 3 ዴን ፕላስ እዚህ ጋር 2 ሲባዛ በማይነስ 1 ከዛ ሲደመር እዚህ ጋር ደግሞ የኬ ማይነስ 2 ታይምስ እዚህ ጋርም የኬ በ4 ማለት ነው። ኤ ዶት ቢ እኩል ይሆናል ማይነስ 3 ይመጣል። ይሄኛው ሲደመር ደግሞ እዚህ ጋር 2 ማይነስ 2 ታይምስ ማይነስ 1 ስንት ነው? ማይነስ 2 ዴን ፕላስ ማይነስ 2 ታይምስ 4 ስንት ነው? ማይነስ 8። ስለዚህ አሁን ማይነስ 3 ሲደመር ማይነስ 2 ሲደመር ማይነስ 8 ነው። ስንደምራችሁ ስንት ነው የሚመጣው? ማይነስ 13 ማለት ነው። የኤ ቫልዩ ስንት ይመጣል? ማይነስ 13። እዚህ ጋር ማይነስ 13ን ትጽፋላችሁ። አሁን እዚህ ጋር ልክ እንደዚህ አይነት የዳሽ ሞላ ጥያቄ ስትጠየቁ በደንብ ቼክ አድርጋችሁ መሆን አለበት መልሳችሁ። ምክንያቱም አሰራር ስለሌለው አሰራራችሁ ታይቶ ስለማይታረምላችሁ ልክ እንደዚህ አይነት ጥያቄ ሲመጣ በደንብ ፐርፌክት መስራታችሁን ደጋግማችሁ ቼክ ማድረግ አለባችሁ ማለት ነው።
ማይነስ 13 ነው የሚመጣው የኤ። የቢ ደግሞ ኤ ቬክተር ፐርፐንዲኩላር ቱ ኤ ኤንድ ቢ ይላል። ከዚህ በፊት በሌክቸሩ ላይ ስናይ ኤ ቬክተር ፐርፐንዲኩላር ቱ ቦዝ ኤ ኤንድ ቢ የሚባለው ቬክተር ማን ነው ብለናል? ክሮስ ፕሮዳክት ኦፍ ኤ ኤንድ ቢ ነው። ክሮስ ፕሮዳክት ኦፍ ኤ ኤንድ ቢ ነው ማለት ነው የምንሰራው። ስለዚህ ክሮስ ፕሮዳክትን ደግሞ ለመስራት ቀላሉ መንገድ ምንድን ነው? ዲተርሚናንት ሜተድን መጠቀም። ዲተርሚናንት ሜተድን እንጠቀማለን። ስለዚህ ኤ ክሮስ ቢ ማለት ምንድን ነው? በዲተርሚናንት ዌይ መሰረት አይ ጄ ኬ ብለን በዚህኛው ኮለም በፈርስት ኮለም ላይ በዚህ መልኩ እንጽፋቸዋለን። ን የኤን እዚህ ጋር የቢን ደግሞ እዚህ ጋር እንጽፋለን ማለት ነው። አሁን የኤ የአይ ኮምፖነንቱ ስንት ነው? 1 ነው። የጄ ኮምፖነንቱ ደግሞ እዚህ ጋር እንደምታዩት 2 ነው። እዚህ ጋር ደግሞ የኬ ኮምፖነንቱ ኔጌቲቭ 2 ነው። ን ወደ ቢ ስንሄድ ደግሞ የአይ ኮምፖነንታችን ስንት ነው? -3 ነው። የጄ ኮምፖነንታችን -1 ነው። ኤንድ የኬ ኮምፖነንታችን ደግሞ 4 ነው። እንደዚህ እናደርግና አሁን የዚህን ዲተርሚናንት ነው ማለት ነው የምንፈልገው። የዚህን ዲተርሚናንት ስንሰራ አይ ኮምፖነንት ይኖረናል፣ ጄ ኮምፖነንት ይኖረናል፣ ኬ ኮምፖነንት ይኖረናል። ስለዚህ እናንተ በቀላሉ እንድትሰሩ የአይ ኮምፖነንትን ፖዚቲቭ ብላችሁ ውሰዱት፣ የጄ ኮምፖነንትን ኔጌቲቭ ብላችሁ ውሰዱት፣ የኬ ኮምፖነንትን ደግሞ ፖዚቲቭ ብላችሁ ውሰዱት። ይህንን የምናደርገው ለምንድን ነው? ጄ ላይ ብዙ ጊዜ ኔጌቲቭ ይመጣል ሁሌም ማለት ነው። በኔጌቲቭ መባዛት አለበት። በኔጌቲቭ ማባዛታችሁ እንዳትረሱ። መጀመሪያ ላይ ስትነሱ በኔጌቲቭ ብታበዙት እመክራችኋለሁ እኔ ማለት ነው። ይሄ የሚሆንበት ምክንያት ምንድን ነው? ዲተርሚናንት ላይ ካስታወሳችሁ እዚህ ጋር ምን አለን? ዲስ ፓርት ምንድን ነው? ኮለም ኤንድ ሮውን በምናወጥበት ጊዜ ዲስ ኢዝ ዘ ፈርስት ኮለመን ኤንድ ዘ ሰከንድ ሮውን። አሁን -1 ዘ ፓወር ኦፍ 1 + 2 ስንሰራ ስንት ነው? -1 ዘ ፓወር ኦፍ 3 ይሆናል። ዲስ ኢዝ -1 ይሆናል ማለት ነው። ይቺ ፓርት ስላለች ዲስ -1 ስለሚባዛ፣ ሌሎቹን ግን ስታዩ ይሄኛው 1 1 ነው፣ ይሄኛው ደግሞ 1 3 ነው። ስንደምራቸው ይሄኛው 2 ይመጣል፣ ይሄኛው 4 ይመጣል። አሁን -1 ዘ ፓወር ኦፍ 2 እና -1 ዘ ፓወር ኦፍ 4 ስንት ነው የሚሰጠው? ፖዚቲቭ 1 ነው የሚሰጠው። ስለዚህ በፖዚቲቭ 1 ስለሚባዛ ዲስ ፖዚቲቭ ይመጣል፣ ይሄኛው ፖዚቲቭ ይመጣል። በዛ ኬዝ ይችኛዋ ፓርት ግን የጄ ፓርት ኔጌቲቭ ስለሚመጣ በኔጌቲቭ መባዛት አለበት ማለት ነው። አሁን ይሄንን ከሰራን በኋላ የአይ ፓርትን ለመስራት ምንድነው? ይሄ ፓርትና ይሄ ፓርት ይጠፋል ማለት ነው። ከዛ 2 ጊዜ 4 ስንት ነው? 2 ሲባዛ በ4 8 ነው። ከዛ ሲቀነስ -1 ታይምስ 2 ስንት ነው? 2 ነው። ስለዚህ 8 ሲቀነስ 2 ይሰጣል ማለት ነው። የማን ፓርት? የአይ ፓርት። የጄ ፓርትን ደግሞ ስንሰራ ይሄ ፓርትና ይሄ ፓርት ይጠፋል። ላጥፋላችሁ። ይሄ ፓርት ኤንድ ዲስ ፓርት ይጠፋል ማለት ነው። ከዛ 1 ሲባዛ በ4 ስንት ነው? 4 ነው። ሲቀነስ ከዛ -2 ታይምስ -3 ታይምስ -2 ስንት ነው? +6 ነው። ስለዚህ 4 ሲቀነስ 6 ይሆናል ማለት ነው። የኬ ፓርትን ደግሞ ዲስ ፓርት ኤንድ ዲስ ፓርት ይጠፋል። ከዛ 1 ሲቀነስ 1 ሲባዛ በ-1 ስንት ነው? -1 ነው። ዴን ሲቀነስ -3 ታይምስ 2 ስንት ነው? -6። ከዛ በኋላ ምንድን ነው የምናደርገው? አሁን የአይ ፓርትን እንሰራለን። ዴን የጄ ፓርትን እዚህ ጋር ኔጌቲቭ አለ፣ የኬ ፓርትን እንሰራለን። አሁን 8 ሲቀነስ 2 ስንት ነው? 6 ነው። 4 ሲቀነስ 6 ስንት ነው? -2 ነው። ዴን -1 ይችኛዋ ፕላስ ትሆናለች። -1 + 6 ስንት ነው? +5 ነው። አሁን ኤ ክሮስ ቢ ስንት ይመጣልኛል ማለት ነው? ይሄኛው 6i ከዛ ይችኛዋ ኔጌቲቭ በኔጌቲቭ ፖዚቲቭ ይመጣል። +2j ይሄኛው ደግሞ +5k ይመጣል ማለት ነው። ክሮስ ፕሮዳክት ስንት ይመጣል? 6i + 2j + 5k ይመጣል ማለት ነው። ይሄ ምናችን ነው? ክሮስ ፕሮዳክት ነው። ዜን አሁን ከክሮስ ፕሮዳክታችን በኋላ ሲ ምንድነው የሚጠይቀን? ኤ ቬክተር ኦፍ ማግኒቲዩድ 4 ዩኒትስ which is perpendicular to pose ኤ ኤንድ ቢ ነው የሚለን። አሁን ቅድም እንደነገርኳችሁ ቬክተር which is perpendicular to pose ኤ ኤንድ ቢ ማለት ማን ነው? ኤ ክሮስ ቢ ነው። አሁን የዚህ የኤ ክሮስ ቢ ምንድነው የተባለው? ማግኒቲዩዱ 4 ዩኒት የሆነ ነው የተባለው። ስለዚህ ማግኒቲዩዱ 4 ዩኒት የሆነ ማለት ምንድነው? 4 ሲባዛ በ1 ዩኒት ማለት ነው። ከዚህ ኮንሰፕት ተነሱ። አሁን 1 ዩኒት የሚሰጠን ምንድነው? የዚህ የክሮስ ፕሮዳክታችን ያ ማለት ኤ ክሮስ ቢ ያልነው አለ የእሱ ማግኒቲዩድ ለማግኒቲዩድ ስናካፍለው ማግኒቲዩድ ኦፍ ኤ ክሮስ ቢ ብናበዛው ይሄ ነገር ምንድን ነው የሚሰጠን? ዩኒታችን 1 ዩኒት ነው። 1 ዩኒት አለ እዚህ ጋር በስንት እናበዛዋለን? በ4 እናበዛዋለን ማለት ነው። ከዚህ ነው የምንነሳው። አሁን እዚህ ጋር የነገርኳችሁን ነገር ምንድን ነው የምናደርገው አልኳችሁ። አሁን ኤ ክሮስ ቢ አለኝ። ይህንን ኤ ክሮስ ቢን ሲካፈል ለማግኒቲዩድ ኦፍ ኤ ክሮስ ቢ ላድርገው። ለማግኒቲዩዱ ካካፈልኩት ማግኒቲዩዱ የዚህ ማግኒቲዩድ ስንት ይመጣል? 1 ይመጣል። አሁን አንድን በስንት ማብዛት ነው? በ4 ካበዛሁት ኤ ማግኒቲዩድ ኦፍ 4 ይመጣል ማለት ነው። በ5 ካበዛሁት ኤ ማግኒቲዩድ ኦፍ 5 ይመጣል። በ6 ካበዛሁት ኤ ማግኒቲዩድ ኦፍ 6 እያለ ይቀጥላል ማለት ነው። የተጠየቅነው ስንት ነው? ኤ ማግኒቲዩድ ኦፍ 4። 4 ታይምስ ኤ ክሮስ ቢ እዚህ ጋር ስንት መጥቶልኛል?
6i ፕላስ 2j ፕላስ 5k መጥቶልኛል። ሲካፈል የማግኒቲዩድ ኦፍ ኤ ክሮስ ቢ ማለት ደግሞ ራዲካል 6 ስኩዌር ሲደመር እዚህ ጋር 2 ስኩዌር ሲደመር ከዛ 5 ስኩዌር። ለምንድነው ማግኒቲዩድ ማለት ምን ማለት ነው ብለናል? የአይ ኮምፖነንቱን ስኩዌር ሲደመር የጄ ኮምፖነንቱን ስኩዌር ሲደመር የኬ ኮምፖነንቱን ስኩዌር አድርገን ሁሉንም ራዲካል ውስጥ መክተት ተባብለናል። ስለዚህ 4 ታይምስ እዚህ ጋር ከላይ ምን አለኝ 6i ፕላስ 2j ፕላስ 5k ኦቨር ከዛ ይሄኛው 6 ስኩዌር ስንት ነው? 36 ነው። 2 ስኩዌር 4 ነው። 5 ስኩዌር 25 ነው። ሶ 25 ሲደመር 4 ሲደመር 36 ስናደርገው ስንት ይመጣል? 49 ይመጣል። ሶሪ 65 ይመጣል። 36 4 25 ራዲካል 65 ይመጣል። ሶ አሁን እኩል ይሆናል 4 ጊዜ 6 ይሄ በሁሉም ነው የሚባዛው። 4 ጊዜ 6 ስንት ነው? 24 ነው። አይ ሲደመር 4 ጊዜ 2 ደግሞ 8 ነው። 8 ኬ ሲደመር 4 ጊዜ 5 20 ኬ ማለት ነው። ሲካፈል ራዲካል 65 ይሆናል ማለት ነው። ዲስ ኢዝ ዘ አንሰር። ሶ የዚህ መልሳችን ምን ይሆናል? እዚህ ጋር ዳሽ ሙላው ላይ የምትሞሉት መልስ ማለት ነው 24 አይ ፕላስ 8 ጄ ከዛ ፕላስ 20 ኬ ማለት ነው ሲካፈል ራዲካል 65 ይሄ ይሆናል ማለት ነው መልሳችን። ሶ እንደነገርኳችሁ ዲስ ካይንድ ኦፍ ኩዌስችንስ ሲመጡ ራዲካል እዚህ ብላንክ ስፔስ ጥያቄዎች ላይ እያንዳንዱን እንዳትሳሳቱ በደንብ መጠንቀቅ ነው። ሶ the third question ምንድነው የሚለን if a 2 meter in the I plus 3 meter in the J and B 1 meter in the I plus 2 meter in the J the value of ምንድነው ፈልጉ የተባለው a minus 2b ፈልጉ ነው። ሶ አሁን ይሄ ቀላል ጥያቄ ነው። a minus 2b መፈልግ ነው እኩል ይሆናል how much። ሶ a ምንድነው የተባለው 2 meter in the I minus 3 meter in the J ነው። minus 2 b ደግሞ ምንድነው አሁን በማይነስ 2 እናብዛዋለን ማለት ነው። b 1 meter in the I minus 2 meter in the J ማለት ነው። ሶ አሁን 2 meter in the I minus 3 meter in the J minus 2 meter in the I plus 4 meter in the J ማለት ነው። ይሄ minus 2 በማይነስ 2 ስንት ነው? plus 4 ስለሆነ ሶ አሁን ይሄ I ኮምፖነንት አለኝ this I ኮምፖነንት አለኝ 2 meter in the I minus 2 ስንት መጣ? 0 መጣ። this cancel with this then minus 3 plus 4 ስንት ነው? 1 ነው። ሶ 1 meter in the J ይሆናል ማለት ነው። 1 meter in the J የት ጋር የተባለው minus 3 plus 4 ያ 1 ሜትር ነው። ሶ መልሳችን A ይሆናል ማለት ነው። ወደ አራተኛው ስንሄድ if you multiply 0.25 with 0.1098 your approximate answer is ስንት ይሆናል የሚለን። ሶ አሁን ይሄንን እናባዛው። ይሄ 0.25 ሲባዛ በ0.1098 ሶ አሁን ይሄንን ስታበዙት ስንት ይመጣላችኋል? 0.02745 ይመጣል ስታባዙት ማለት ነው። አሁን ምንድነው በመልቲፕሊኬሽን ኬዝ ምንድነው የምንጠቀመው ብለናል? ሊስት ሲግኒፊካንት ፊገር ያለውን ነው ብለናል። ሶ አሁን ሊስት ሲግኒፊካንት ፊገር ይሄኛው ስንት ሲግኒፊካንት ፊገር ነው ያለው? 2 ሲግኒፊካንት ፊገር ነው ያለው። ይሄኛው ደግሞ 4 ሲግኒፊካንት ፊገር ነው ያለው። ሶ አሁን ይሄንን ወደ 2 ሲግኒፊካንት ፊገር ራውንድ ማድረግ አለብን ማለት ነው። ስለዚህ ይሄ አፕሮክሲሜትሊ 0.03 ማለት ነው። ምክንያቱም 7 ወደ ላይ ታሳድገዋለች ሁለትን ማለት ነው። ሶ 0.03 ነው። ነገር ግን ማባዛት ሳይጠበቅባችሁ እዚህ ጋር እንደምታዩት አሁን ይሄኛው ስንት ሲግኒፊካንት ፊገር ነው ያለው? this has only ይሄኛው ስንት ነው ያለው? ኦኬ ይሄኛው አንድ ሲግኒፊካንት ፊገር ነው ያለው። ሶሪ this has ስንት ነው? አንድ ሲግኒፊካንት ፊገር ነው ያለው። ይሄኛው 2 ሲግኒፊካንት ፊገር ነው ያለው። ይሄኛው ደግሞ 3 ሲግኒፊካንት ፊገር ነው ያለው። መልሳችን መሆን ያለበት ስንት ነው? 2 ሲግኒፊካንት ፊገር። ሶ ይሄኛው ወደ አንድ ሲግኒፊካንት ፊገር አጠጋጋ ነው። ወደ 2 ስናጠጋጋው ደግሞ 0.027 ይመጣል። ምክንያቱም 4 ከ5 ያነሰ ቁጥር ስለሆነ ምን ይሆናል ማለት ነው? ወደ 7 ነው ማለት ነው። ወደ 8 አያድግም። 7 ብቻ ነው የሚሆነው። ሶ መልሳችን ምንድነው የሚሆነው? ቢ ነው የሚሆነው ማለት ነው። ስድስተኛው given 3 ቬክተርስ 3 ቬክተሮች ተሰጥቷል a b and c find a unit vector in the direction of a plus 2b minus c። ስለዚህ ቅድም እንዳልነው ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዲስ ቬክተር ነው የምንሰራው። ሶ ይሄንን ለመስራት ምንድነው የምናደርገው? በቀጥታ መጀመሪያ a plus 2b minus c የተባለውን ይሄንን ቬክተር ምን እናደርገዋለን? ሶልቭ እናደርጋለን ማለት ነው። ከዛ ምንድነው የምናደርገው? ማግኒቲዩዱን እንፈልጋለን ማለት ነው። then the unit vector ከተባለ ይሄ ቬክተር ሲካፈል ለምኑ ለማግኒቲዩዱ ነው የምናደርገው። ሶ አሁን a plus 2b minus c ሲካፈል the magnitude of a plus 2b minus c ስንት ነው ነው የተባለው። ሶ አሁን መጀመሪያ ፈርስት የምንሰራው ማን ነው? a plus 2b minus c ስንት እንደሆነ ነው።
አሁን ይሄ ማለት ምን ማለት ነው? ቬክተር ኤ ስንት ነው? 2i ማይነስ 6j ማይነስ ኬ ነው። ከዛ ፕላስ 2 ቢ ደግሞ ስንት ነው የተሰጠን? ማይነስ አይ ፕላስ 2j ፕላስ 6k ነው። ከዛ ማይነስ ሲ ደግሞ ስንት ነው የተሰጠን? ማይነስ 3i ፕላስ j ፕላስ 2k ነው የተሰጠን። አሁን 2i ማይነስ 6j ማይነስ k ከዛ ሁለት እየገባ ይበዛል ማይነስ 2i ፕላስ 4j ፕላስ 12k ማይነስ ታይምስ ማይነስ ፕላስ ይሆናል። ፕላስ 3k ፕላስ 3i ሶሪ ከዛ ማይነስ j ማይነስ 2k ማለት ነው። አሁን አይን ከአይ ጄን ከጄ ኤንድ ኬን ከኬ እናደርጋለን። አሁን እዚህ ጋር 2i አለኝ ማይነስ 2i እዚህ ጋር ማይነስ ሶሪ ፕላስ 3i አሁን ይሄኛው 2i ታይምስ ማይነስ 2i ስንት ይሆናል? 0 ይሆናል። አሁን 3i ይሆናል ማለት ነው። ከዛ እዚህ ጋር ማይነስ 6j አለኝ እዚህ ጋር 4j አለኝ እዚህ ጋር ደግሞ ማይነስ j አለኝ። ስለዚህ ማይነስ 6 የማለት ስንት ነው? ማይነስ 6 ሲደመር 4 ሲቀነስ 1 ነው። ማይነስ 6 እና 1 ስንት ነው? ማይነስ 7 ሲደመር 4 ማይነስ 3 ይሆናል። ማይነስ 3 j ከዛ እዚህ ጋር ማይነስ 1 ኬ አለኝ ማይነስ 1 እዚህ ጋር ደግሞ ፕላስ 12 አለኝ ሲደመር 12 እዚህ ጋር መጨረሻ ላይ ማይነስ 2 አለ ማይነስ 2 አሁን ማይነስ 2 እና ማይነስ 1 ስንት ነው? ማይነስ 3 ሲደመር 12 ስንት ይሆናል? 9 ይሆናል ማለት ነው። ፕላስ 9 ኬ ይመጣል። this is the factor ይሄ ማን ነው? a plus 2b minus c ነው። ሁለተኛው ምንድን ነው የምንፈልገው? the magnitude of a plus 2b minus c እንፈልጋለን ማለት ነው። ይሄ ማለት ምን ማለት ነው? ራዲካል 3 ስኩዌር ሲደመር ማይነስ 3 ስኩዌር ሲደመር 9 ስኩዌር እናደርጋለን ማለት ነው። ከዛ 3 ስኩዌር 9 ነው ሲደመር 9 ሲደመር 81 ይሆናል ማለት ነው። this is equal to 99 አሁን ምንድን ነው ማለት ነው የምንሰራው? a plus 2b minus c ኦቨር ማግኒቱድ ኦፍ a plus 2b minus c። ስለዚህ ሁሉንም አግኝተናል። ከላይ ላይ ምን አለኝ? 3i minus 3j plus 9k ኦቨር ራዲካል 99። ይሄ ማለት ነው ማለት ነው ራዲካል 9 ታይምስ 10 ማለት ነው 9 ታይምስ 11 ይሄ ማለት ነው ማለት ነው 9 ሲወጣ 3 ይሆናል ራዲካል 11 ማለት ነው። 3 ታይምስ ራዲካል 11 ይሆናል። ከላይ 3 ጋር ባወጣው ምን ይሆናል? i ማይነስ j ፕላስ 3k ይሆናል አይደለ? ሲካፈል 3 ታይምስ ራዲካል 11 3 በ3 ይጠፋል። ስለዚህ ምን ይሆናል ማለት ነው? i ማይነስ j ፕላስ 3k ኦቨር ራዲካል 11 ይሆናል ማለት ነው መልሳችን። ስድስተኛው an error due to faulty instrument is called dash error። በኢንስትሩመንቱ ኢረር ምክንያት የሚመጣ ኢረር ምንድን ነው ብለናል? በኢንስትሩመንት ምክንያት ሲስተማቲክ ኢረር ነው። ነገር ግን ኮንስታንት ኢረር መሆን ይችላል። አሁን እዚህ ጋር ስናየው ፐርሰናል ኤንድ ራንደም ኢረር ነው በእርግጠኝነት መናገር የማንችለው። ነገር ግን ዲስ ኮንስታንት ኢረር የሚባለው ምን አይነት ኢረር መሰላችሁ? ኮንስታንትሊ የሆነ ቫልዩ ብቻ ሲቀንስባችሁ ነው ያ ሜዥሪንግ ኢንስትሩመንት ማለት ነው። ለምሳሌ የ5 ሜትር ያክል ዲፍረንስ ቢኖረው ኦር የ5 ሚሊ ሜትር ያክል ዲፍረንስ ቢኖረው ያ እናንተ የምትለኩት ለምሳሌ ሌንግዝም ቢሆን ሁሌ 5 ሚሊ ሜትር እየጨመረ የሚያስቸግራችሁ ከሆነ ዲስ ኮንስታንት ኢረር እንለዋለን። ነገር ግን እዚህ ጋር ሲስተማቲክ ኢረር እንደተነጋገር ነው ምንድነው አበብ ኦር ቢሎ ይሆናል ያለው እና የሚመጣው በምን ምክንያት ነው? በኢንስትሩመንቱ ምክንያት ነው። ኢንስትሩመንቱ ካሊብሬት በምናደርግበት ጊዜ በትክክል ካሊብሬት የማይደረግ ከሆነ የሚነሳው ፖይንት በትክክል ካሊብሬት የሆነ ፖይንት ካልሆነ ይሄ ማለት ምንድነው ትሩ ቫሊዩዋችን ለምሳሌ 50 ሜትር ከሆነ 51 ሜትር መጀመሪያ ቀጣይ 52 ሜትር ምናምን እያለ ቫልዩ የሚያደርግ ቫልዩ ይሰጣችኋል። ሲስተማቲክ ኢረር እንደተነጋገርነው። ዲስ ኮንስታንት ኢረር የሚባለው ግን ምንድነው? ኮንስታንት የሆነ ቫልዩ ሁሌ ስህተት አለ ነው እና ይሄ ስህተት በኢንስትሩመንቱ ምክንያት የሚመጣ ጭምር ነው። ኮንስታንት ኢረር መሆን ይችላል። ኮንስታንት ኢረርም ሲስተማቲክ ኢረር መሆን ይችላል። መጽሐፉ ላይ ኮንስታንት ኢረር ስላላለ ያው ሲስተማቲክ ኢረር እንዲሆን አስበው ይመስለኛል አስተማሪዎቹ ያወጡት። ኮንስታንት ኢረርም ግን መሆን እንደሚችል በዛው ያዙ ማለት ነው። ሰባተኛው the sum of the numbers 436.32 227.2 and 0.301 in appropriate significant figure is ይልና የነዚህን የሶስቱን ድምር ነው። ከዚህ በፊት በአዲሽን ኤንድ በሰብስትራክሽን ጊዜ ምንድነው የምንከተለው ብለናል? ሊስት ዴሲማል ፖይንት ነው የምንወስደው። ሊስት ዴሲማል ፖይንት ማለት ነው። አሁን ሊስት ዴሲማል ፖይንት ስንወስድ ምንድነው እዚህ ጋር እንደምታዩት ይሄኛው 2 ዴሲማል ፖይንት ነው ያለው። ይሄኛው 1 ዴሲማል ፖይንት ነው። ይሄኛው ደግሞ 3 ዴሲማል ፖይንት አለ።
ስለዚህ የእኛ መልስ በአንድ ዴሲማል ፖይንት መሆን አለበት ማለት ነው። ዚህ አንሰር ስንት ነው? እዚህ ጋር እንደምታዩት አንድ ዴሲማል ፖይንት ያለው ሲ ነው። ሶስቱን ስደምሯቸው ግን ይህን 436.32ን 227.2ን 0.301 ሶስቱ ስደምሯቸው የሚመጣላችሁ 663.821 ነው። ይሄ ላይ ያለው ምርጫ ማለት ነው። አሁን ይህንን ወደ አንድ ዴሲማል ፖይንት እንዲመጣ አድርጋችሁ ስታጠጋጉት ስንት ነው የሚሆነው? 663.8 ነው የሚሆነው። ምክንያቱም የችኛዋ 2 ነች፣ ከ5 ያነሰ ቁጥር ስለሆነ 8ን አታሳድገውም። ወደ 9 ሳይሆን ራሱ ወደ 8 ነው የሚጠጋገው። መልሳችን ምንድን ነው የሚሆነው? ሲ ነው ማለት ነው የሚሆነው። ስምንተኛ if a is equal to 3.56 plus or minus 0.05 and b is equal to 3.25 plus or minus 0.04 the value of a and b are ይልና ምርጫዎች ይሰጠናል። ስለዚህ ይሄ ማለት this is the uncertainty የኛው uncertainty ያለን uncertaintyው ምንድን ነው የምናደርገው? አድ ነው የምናደርገው፣ እንደምራቸዋለን። ስለዚህ 3.56 እና 3.25 እንደምራለን። ስንደምራቸው ስንት ይመጣል? 6.81 ይመጣል። ኤን ፕላስ ኦር ማይነስ አንሰርቴኒቲውንም እንደምረዋለን ማለት ነው። ዲስ ኢዝ ዘ ትሩ ቫልዩ ይባላል። ትሩ ቫልዩ ኦር ዲ አክቹዋል ቫልዩ ይባላል። እነዚህ ሁለቱን እንደምራለን። ከዛ አንሰርቴኒቲውንም እንደምራለን። አንሰርቴኒቲው ደግሞ 0.05 እና 0.04 ሲደመር ስንት ይመጣል? 0.09 ይሆናል ማለት ነው። ዲስ ኢዝ ዲ አንሰር። ኤ ፕላስ ቢ ማለት ይሄ ነው። አሁን ምንድነው በዚህ በሁለቱ መካከል ነው የሚለውን ሬንጅ ከሆነ አውጡ የተባለው ያ ማለት ምንድነው? ይሄ ቫልዩ ኤ ፕላስ ቢ ቫልዩ ምንድነው የተባለው? 6.81 ከ0.09 የጨመረ ወይም ያነሰ ቫልዩ ነው የሚሆነው። አሁን ኤ ፕላስ ቢ በማን ሬንጅ ውስጥ ነው የሚሆነው? 6.81 ፕላስ 0.09 ከዛ ለዛ ነው ኢኳል ቱ ኤ ፕላስ ቢ ለዛ ነው ኢኳል ቱ ከዛ 6.81 ሲቀነስ 0.09 ነው የሚሆነው። አሁን 6.81 ሲደመር 0.09 ስንት ይመጣል? 6.72 ይመጣል። ማይነስ ለዛ ነው ኢኳል ቱ ኤ ፕላስ ቢ ለዛ ነው ኢኳል ቱ 6.81 ሲቀነስ 0.09 ደግሞ 6.9 ይመጣል። ስለዚህ ይሄ ነው ማለት ነው መልሳችን የሚሆነው። ሲ አንሰር ኢዝ ማን ይሆናል? ቢ ይሆናል ማለት ነው።